ሰላምና ጸጋ ለሁላችሁም ይብዛላችሁ። በዓለም ዙሪያ የምትገኙት የአባት ብሩካን ዛሬ አንድ ትንቢታዊ መልእክት ለማወጅ ወደፊታችሁ መጥቻለሁ። መዝሙረኛው ዳዊት 3 ከቁጥር 1 ላይ ያለው የአምላካችን ቃል አነባለሁ። አቤቱ የሚያስጨንቁ ምንኛ በዙ፣ በእኔ ላይ የሚቆሙትን ብዙ ናቸው። ብዙ ሰዎች ነፍስሽን አምላክሽም አያድንሽም አሏት። አንተ ግን አቤቱ መጠጊያዬ ነህ፣ ክብርና ራስን ከፍ ከፍ የምታደርግ አንተ ነህ። በቃልም ወደ እግዚአብሔር እጮኻለሁ፣ ከተቀደሰውም ተራራውን ይሰማኛል። እኔም ተኛውም አንቀላፋውም፣ እግዚአብሔር ደግፎኛልና ነቃው ትላል። እግዚአብሔር ይደግፋቸዋል። በውጊያ ውስጥ፣ በችግር ውስጥ፣ በበሽታ፣ በክሳራ፣ በጭንገፋ የደከማችሁ የተኛችሁ ሰዎች እግዚአብሔር ዛሬ ይደግፋቸዋል። ከሚከበቡ ከእልፍ ሕዝብ እንኳን አልፈራም አለ ዳዊት። ተነስ አቤቱ አምላኬ ወይ አድነኝ። እግዚአብሔር ይነሳል፣ አንተም ያድንሃል። ጤናዬን፣ ሕይወትን፣ ቢዝነስህን እግዚአብሔር ራእይህን፣ ጸጋዬንም ያድንሃል። አንተ የጠላቶች መንጋጋ መትተሃልና። አሜን ነው ወይ? ለጠላት መንጋጋ አለ። አዎ መንጋጋ አለ። እግዚአብሔር ግን ዛሬ መታቸው። የክፎችንም ጥርስ ሰብረሃልና ይላል። ለመንከስ ጥርስ አላቸው። ሕይወታቸውን፣ ኑሯቸውን፣ ቤታቸውን፣ አገልግሎታቸውንም፣ ትዳራቸውን፣ ቢዝነሳቸው ለመንከስ ጥርሳቸውን አዘጋጅተው የመጡት ዛሬ ጥርሳቸውም እግዚአብሔር ሰበረ። ማዳንም የእግዚአብሔር ነው፣ በረከትም በሕዝብ ላይ ነው ይላል። አሜን ነው ወይ? ማዳን የእግዚአብሔር ነው። በረከት፣ ፈውስ ለእናንተ ነው። ዛሬ ከማዳኑ የተነሳ ከእግዚአብሔር ማዳን ኃይል የተነሳ ኢየሱስን በረከት ላንተ ይሆናል። ፈውስ ለቤታችሁ ይሆናል። ጸጋ ለቤታችሁ ይሆናል። ርካታና ሰላም ለቤታችሁ ይሆናል። በሥራችሁ ላይ፣ በሕይወታችሁ ላይ፣ በአገልግሎታችሁ ላይ፣ በትዳራችሁ ላይ፣ በልጆቻችሁ ላይ ማዳን የእግዚአብሔር ነው። ሃሌሉያ! ይህን መልእክት ጓደኞቻችሁ፣ ለቤተሰብ ሼር አድርጉት፣ ኮፒሊንግ አድርጉት። ሰላምና ጸጋ ይብዛላችሁ። እኔ ወንድማችሁ ነቢይ እንድርያስ ነኝ። ተባረኩ።